ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የሁዳ ቲዩብ ቤተሰቦቻችን እንዴት ናችሁ? እንዴት ውላችኋል? ሰላም ናችሁ ወይ? እንግዲህ በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብያለሁ። እንግዲህ ዛሬ አንድ እንግዳ ብቅ ብያለሁ። ይሄ ምርጥና ተወደደ የተከበረ ወንድሜና ጓደኛዬ ነው። እሱን በቃ ዛሬ እንግዲህ ከሱ ጋር ጎራ እንላለን። ደስ የሚል ምሽት ቆይታ ነው የምናደርገው። ቪዲዮውን እስከ መጨረሻ ድረስ ተከታትላችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ምን አይነት ጥሩ ጓደኝነት ወይም ሀይቃ ጓደኝነት ከምን እስከምን ድረስ ነው ወይም እስከምን መድረስ አለበት የሚሆን ነገር ለእናንተ ትምህርት ወስዱበታላችሁ። ከዛም ደግሞ ኮሜንት ላይ አስተያየታችሁን ቁጭ ታደርጉልኛላችሁ። እንዴት ነው ዛሬ እኮ ፀጉሬን ተቆርጬ መላጣ ሁኛለሁ። ለዛ ነው ኮፍታን አሁን እንትን ያልኩት ነገር ነው። ኮፍታ ሞቅ ይላል። የዛሬ አመት እንትና ነበረች ሙሁዳ ነበረች ስላጨኝ የነበረው ቤት በዛው ተዘጋ ሰዓት ስመላልጠኝ ተመልጦ ቀረ። ይገሩ እኔም አንተን ላጭቻ ቃለሁ አንድ ቀን አይደል እኔም እሱም ፀጉሩ ላጨው ነበር። የዛን ሰዓት የጨለማው ዘመን ላይ እኔ ነበርኩ ፀጉሩን መላጨው እና ዘንድሮ ለዚህ ደርሰን እንዲህ አድቀለ ጎራ እያልን መጫወት ምናምን ሁሉ ረመዳን አብረን ጀማ እየሰገርን ደስ የሚል ነው። አንድ ትልቅ ኒዕማ ነው አላህ ሱብሓነሁ ወተዓላ ይሄን ያደረገልን። ፈሊላህ ሐምድ እንደሆነ ይገባል። እና እንግዲህ ይህ ወንድሜ እንግዲህ መጀመሪያ እሱ ስሙን እና ማንነቱን በቀላሉ ከገለጸልን በኋላ ከዛ በኋላ ስለ ጓደኝነታችን ሰፋ ያለ መግለጫ እኔ ሰጣችኋለሁ። እንግዲህ አንተ ራስን አስተዋውቅልና እንመለሳለን። طيب السلام عليكم ورحمة الله وبركاته يا جماعة የተከበራችሁ የሁዳ ቲዩብ ተከታታዮች እንግዲህ ዛሬ ወንድሜ ሰይድ አህመድ እንግዳ አድርጎ አቅርቦኛል። በመጀመሪያ ጀዛከላህ ኸይር ማለት ፈልጋለሁ። አሚን ያ ረብ። እና ቅድሚያ ራሴን ለማስተዋወቀው ሁሴን ሽፈራው አበጋዝ እባላለሁ። እንግዲህ ትውልድ ቦታም ካስፈለገ ወሎ ገራገሩ። አዎ ወላ ገራገሩ ለጎ ሀይቅ ይባላል። ሀይቅ ከባህሩ አካባቢ ሰው ከተማው ላይ ነው። ወንዛ ወንዝ ልጅ ነው። ወንዝ ልጅ ነኝ። እንግዲህ ያው ስለኔና ስለሱ ስለሰያው እንግዲህ ያለውን ነገር እሱ ራሱ በሰፊው ቢያቀርበው የተሻለ ነው። ቀጣይ የምንመለስበት ጉዳይ ካለ እንመለሳለን። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ወንድሜ ሁሴን ወይም አቡ ኢክራም ይባላል። ባለ ደረጃ ነው፣ ዝም ብሎ ነው እንጂ ስሙ ቀላል ነው። አቡ ኢክራም ይባላል። ሁለተኛ ስሙ የሳዱላ ልጅ አባት ነው። እንግዲህ ዝም ለሳዱላ ልጅ አለችው። ለትዳር የፈለገ ካለ እኔ ጋር ነው የሚደውለው። በኮሜንት ያስቀምጥልኝ። ወንዶች ነው፣ ሴቶች ያው እንግዲህ የጥሩ ሰው ልጅ ብላችሁ ካላችሁ ደግሞ ለወንድሞቻችሁ ወይም ልጅ ላላችሁ ለልጃችሁ መጠየቅ ካላችሁ እኔን እንግዲህ ዱዓ አድርጉለት። ሁለት ሴቶች ልጆች አባት ነው። አላህ ሱብሓነሁ ወተዓላ በናት ሷሊህ እንዲያደርግለት ዱዓ እናደርጋለን ኢንሻአላህ። እንግዲህ ይሄ ወንድሜ ምርጥ ጓደኛዬም ወንድሜም ነው። የተገናኘንበት ወልዳያ ላይ ነው፣ ሰሜን ወሎ ወልዳያ። የዛሬ 5 አመት ወይም 6 አመት ሆኗል አይደል? የዛን ሰዓት ላይ ስንገናኝ የተገናኘነውም በመስጂድ ዙሪያ ነው። መስጂድ ነው የተገናኘነው። መስጂድ አካባቢ ተገናኝተን ተዋወቅን፣ እንዲሁ ሃይላይት ተዋወቅንና እኔ በዛን ሰዓት የኤሌመንታሪ ተማሪ ነበርኩ። ሜቢ 6 7 አካባቢ የተማርኩ ነው። እሱ የኮሌጅ ተማሪ ነበረ። እዛ ያለ ተዋወቅንና ዝም ሃይላይት። ከዛ ከመቀራረብ የተነሳ እስኪ ቅራአት አንዳንድ ሀዲሶች እንቀራራ በሚል ነገር ተቀራረብና እዛ እኔ ጋር ስራ ቦታ እየመጣ ቅራአት ስንቃራ በቃ ጓደኝነታችን እየጠና ሄደና በአኺራዊ ወንድምነት ለብዙ ጊዜ አብረን ወልዳ ያኖር። ከዛም በቃ ለሰዎች ቤት መጥቶ ይጠይቀኛል። የሚያስፈልገኝ ነገር ሁሉ ከጎኔ ይቆም ነበረ። አላህ ይዝር ኸይር። ያው ሁሉ አሁን እኔ ተነስቼ ወደ ሳዑዲ አረቢያ መጣሁ። ከመጣሁ በኋላ እስከ መጣ ድረስ አብረን ነን። ስንመጣም ሸኝቶኝ ምናምን ነው የመጣሁት። እሱ ነው የሸኘኝ። በቃ አዝኖ በጣም ነው የሸኘኝ። ከዛ ያው መቼም ሰው ሀገር ላይ ስትወጡ ነገሮች ሁሉ እንዳልጠበቃቸዋቸው ስለሚገኙ እኔ ለብዙ ሰዓት ሳልደውል ቀረሁና በጣም አዘነብኝና ተቀየመኝና ወቀሰኝ። እየሄደ እኔ በዛን ሰዓት እኔ እዚህ ያለሁ ማለት በማልደውልበት ሰዓት እሱ እየሄደ የኔን አኽባር የሚያገኘው ከቤተሰቦቼ ነበር እየጠየቀ። እናቴ ጋር ይደውላል። ወንድሜ ቤት ወንድሜን ሄዶ ይጠይቀዋል። ሰይድ ደውሎ ነበር ወይ እንዴት ነው አግኝቶ ታውቃለህ እያለ
ይሄን ሁሉ ይጠይቀዋል። እናቴ እንዴት ነሽ ተሻለሽ ወይ ምናምን እያለ ሁሉም በቃ የሚጠይቅልኝ እሱ ነበረ። አላህ ብሎ አንድ ወቅት ዋትስአፕ ላይ ያገኘኝና እንደው እንደነህ ምናምን ተባብለን ተደዋወል ዋትስአፕ ላይ አወራን። ከዛ በመቀጠል መጨረሻ ላይ እህሉ ሆኖ ሳውዲ አረቢያ መጥቶ ደወለልኝ። ሪያድ ነው ደወለልኝ። ሪያድ ነው ሲደውልኝ ደነገኩ። ያልጠበቅኩት ነገር ነበር። የሚገርም ነው። በቃ አሁን እንዴት በቃ በሰዓት መጣ የሚል ነገር አጨናነቀኝና እኔ ደስ አለኝ አልሐምዱሊላህ። ከዛም አላህ ሱብሓነሁ ወተዓላ ሀይቃ ውደታ ስለነበር ሀይቃ ውደታን እንዴት እንደነበር ልገልጽላችሁ ስለፈለኩ ነው። ከደወለኝ በኋላ ደውዬ እንደዘጋሁ ከሱ እንደተለያየሁ የሆነ ቦታ የስራ ቦታ ተደወለኝና በቃ እኔ ጋር ና ቶሎ እዚህ ደማም ና ቶሎ በሚለው ነገር ተስማማን እሱም ጋር። ከዛ መጥቶ እዚህ ጋር እኔ ጋር አብረን እየኖር ስንት አመት ሆነናል? እዚህ ደማም ከመጣ አንተ 4 አመታችን ጨርሰው ወደ 5ኛ አመታችን እየገባን ነው። ልደታችሁ እንዳታከብሩ ነው እንዳትሉ። ያው ገና 4ን ጨርሰና ገና እየጨረስን ይሆናል ወይ ጨርሰን ገብተን ይሆናል አይቆጠርም። ይሄ ልደት ማክበር ወይም እንትን ማክበር የፍቅረኛሞች ቀን እንዳከበር እንዳይመስልብን ከ4 ወደ 5 እየተራመርን እንጂ ገና ያው ገብተናል ወይም ልንገባ ነው የሚለው ነገር አንወስንም። ከዛም አላህ ሱብሓነሁ ወተዓላ ውደታችን ሀይቅ አድርጎ እዛም በመስጂድ ጉዳይ ነበር የተገናኘ ነው። እዚሁ መስጂድ አብረን አንድ መስጂድ እየሰገርን እንደውም እኔ እሱ ቤት ገብቼ ዛሬ በራበይ ሰዓት እንደውም ምን የሚበላለህ ብዬ ደውዬ ገብቼ በልቼ ጠጥቼ የምንለያይበት ቤት ነው። ከዛም በመቀጠል ደግሞ ለቤቴ ደግሞ ለኔ ቤት መስኡልነት ተወስዶ በቃ ልጆችን እንደ ልጆቹ አድርጎ የሚንከባከብልኝ ሰው ነው። ኢቭን እኔ ስሳፈር ልጆችን በቃ ምንም እንዳይቸግራቸው ብሎ ሄዶ ቤጋላ ሄዶ ለቤት የሚያስፈልጉ ነገሮችን አስቤዛ ምንም ነገር ከውሃ ሳይቀር አሟልቶ ታክሲ ጠልቦ በታክሲ ቤቴ ድረስ ወስዶ ቤት ፎቅ ላይ ሰቅሎ በር ላይ አድርጎልኝ ቤት አሟልቶ ምን እንደሚያስፈልግ ደውሎ ይሄን ሁሉ ነገር አድርጎ የሚይዝልኝ ቤቴ ሁሉ እንግዲህ ትልቅ ወንድሜ ነው ብዬ የምለው ሰው ነው። እና ይሄን መሰለው ወንድም በመኖሬ አልሐምዱሊላህ ረቢል ዓለሚን። አላህ ሱብሓነሁ ወተዓላ መቼም ሰውን ሲወደው ከጎኑ ሰውን ያደርግለታል። አላህ ሱብሓነሁ ወተዓላ ረሱል አለይሂ ሰላቱ ወሰላም ምን ብሏል መሰላችሁ? ያኒ አልጀሊስ ሱእ ከናፊሪል ሐዲስን ረሳሁትና በአማርኛ ላስታውሳችሁ። መጥፎ ጓደኛ የያዘ ሰው ወናፍ የሚያራግብ ሰው ጋር አብሮ የተቀማመጠ እሱ ነው። ወይ መጥፎ ሽታ ያገኘዋል ወይም ደግሞ የነቃንቄው ይበርና ልብሱን ያቃጥልበታል። መጥፎ ጓደኛ። ጥሩ ጓደኛ ያለው ሰው ደግሞ ወይ ማነው ጥሩ ጓደኛ ያለው ሰው ልክ እንደ ሽቶ ሻጭ ሽቶ እንደሚሸጥ ሰው አብሮ ጓደኛ እንዳለው ሰው ነው። ኢቭን ከሽቶ ወይም ሀዲያ ይሰጠዋል ወይም ደግሞ ጥሩ ሽታ ያገኛል ወይም ከሱ ገዝቶ ሽቶ ጥሩ ነገር ያገኛል። እና ምርጥ ጓደኛ የአኺራ ጓደኛ ዱንያዊ ጓደኛ አይደለም አላማችን፣ አኺራዊ ጓደኛት ነው። አኺራዊ ወንድማማችነት ነው። ዱንያ ላይ ተእሲር አለው፣ ዱንያ ላይ ውጤት አለው። አኺራ ላይ ገና ሳናየው ቀድመን እዚህ ጋር ዱንያ ላይ ያለው ምርጥ ጓደኛ ምርጥ ህይወት እንዲኖር ይመኛል። ሁልጊዜ መካሪ ነው። ሁልጊዜ ኢቭን ከኔ አልፎ እኔ ያላሰብኩትን እኔ ለምሳሌ እናቴ ጋር ደውዬ ያላስታወስኩት ወይም ደውዬ የሆነ ነገር አንተ ያልኩት መልእክት ያስተላልፍ እሱ እናት እንደዚህ አልክ እንደዚህ አደረክ እንዲህ አልክ ቀሱ ነው ሁሉ የሚያስታውሰኝ። ሀቂቀተን ወላሂ እሱ ስላለብኝ አይደለም። ምርጥ ጓደኛዬና ምርጥ አስተዋሽ የሆነ ጓደኛዬ ነው። ዛሬ በእንግድነት የጋበዝኩት እንግዲህ ይሄን መሰለ ጓደኛ ነው። እስኪ አሁን ደግሞ ወደሱ ብቅ እንመለስና እስኪ እንግዲህ ከሱ በትምህርትም በእውቀትም በእድሜም ከኔ ቀደም የሚል ነው። ለስላስረጁ አይደለም ታላቅ ወንድሜ ነው ማለት ምክንያቱም ስለምወደውም ታላቂ ነው። ከበደም ከኔ ቀደም ይለኛል። እስኪ እንግዲህ ወንድም አቡ ኢክራም ያው እንግዲህ ሰው ሀገር ኑሮን እንደዚህ እያየኸው ነው። ስታየው ሰው ሀገር ኑሮን እንዴት አየኸው? እንዴት ስለ እህቶቻችንና ወይም ለወንድሞቻችን በበረሃ ሀገር በዛው ሀገር ላይ የሚኖሩት ምንስ ምክር ታስተላልፍልናለህ? እስኪ አንዳንድ ነገር ብለንና ወደ ሌላ ፕሮግራም እንገባለን። طيب በድጋሜ ጋብዘው ይመጥቻለሁ። እንግዲህ ዛሬ ደስ የሚል ጊዜ ነው ከአኬራ ወንድሜ ጋር እያሳለፍኩ ያለሁት። እንደ ሙፋጃአ ነገር ነው። እኔ እንኳን ፕሮግራም የተያዘበት ጉዳይ አይደለም፣ አልተዘጋጀንም። ግን ወንድሜ ሰይድ አህመድ እንግዲህ ብዙን ጥሩ ጎኔን ነው የገለጸው። ያው የሰው ልጅ መቼም
ብዙ ደካማ ጥሩ ጎን እንዳለው ሁሉ ደካማ ጎን ይኖረዋል። እንግዲህ አላህ ኢንሻአላህ ሁላችንንም ረመዳን ነው አላቃችንንም አላህ እንዲስተካከል ሁላችንንም ሙስሊም ኡማ በአጠቃላይ ማለት ነው በያለንበት አላህ ጾማችንንም እንዲቀበለን አላህ ሶላታችንንም ኢባዳችንንም እንዲቀበለን እለምነዋለሁኝ። እና ብዙ ነገር እንግዲህ ሰየው አንስቶታል። አልহামዱሊላህ ያው ጥሩ ነው። ጥሩ ጓደኛ ለሴት እህቶቻችንም ይሁን ለወንድ ወንድሞቻችን ምንም እንትን የለውም። በቃ ጥሩ ጓደኛ የሚለው ሁሉም የሚያውቀው ነገር እስከሆነ ድረስ ከጥሩ ጓደኛ ጋር ከጥሩ ጎረቤት ጋር ከጥሩ ሰው ጋር መኗኗር የመሰለን ትልቅ ነገር የለም። እና ኢንሻአላህ ወደፊት ባለው ነገር አላህ ሁላችንንም ጥሩ ጓደኛ ጥሩ አቀማማጭ ጥሩ ጎረቤት እንዲንሰጠን አላህን እንለምነዋለን በረመዳን ቀን። ስለዚህ እኔ እንጃ እኔም እሱ ካለው በላይ እኔን ከገለጸው በላይ እሱን ደግሞ ስለሰየው አንዳንድ ነገር ባነሳ በጣም ደስ ይለኛል። እንግዲህ ሰይድ አህመድ ማለት ሁላችሁም ሁዳ ቲዩብ ተከታታዮች ታውቁታላችሁ ብዬ አስባለሁ። ሴት እህቶቻችንም ይሁን ወንድሞቻችን ከዛ በላይም እንትን ባለውም በቃ አንድ ወንድም ሊያሟላ አንድ ሙስሊም ወንድም ሊያሟላ የሚችለውን ነገሮች ሁሉ ያሟላ ወንድም ነው። ስንገናኝ እንደዚሁ እንደተባለው በዱንያ ጥቅም አይደለም የተገናኘ ነው፣ በአኬራ ጉዳይ ነው። መስጂድ ነው የተገናኘ ነው። አጋጣሚ ወልዳያ ነበር እሱም እኔ የምንኖረው። እኔ ለአካባቢው ሙሳፊር ነበርኩ ያስ 1-3 አመት በርግጥ ተቀምጫለሁኝ። እና የሱ በጣም ቅርብ ዘመድ የሆነ ወንድማችን ነበርና እሱ አክባር እንድሪስ ካሳው አክባር ያነሳል ስለ ሰይድና እንዲ ሰይድ የሚባል ልጅ እንደዚህ ያለ ደረሳ እና እዚህ ያለ ወንድሙ ጋር ነው መሐመድ አህመድ ጋር እንደዚህ ምናምን ብሎ በጣም እንትን አለኝ። ያው እንዲ ጀማዓችን ላይ በጣም ለዲን ጉጉት ስለነበረ እንዲያስተዋወቀን በተደጋጋሚ ፕሮግራም ስንይዝ አላህ አንድ ወቅት ፈቀደና መድረሰተ ሰላም የዳዋ ፕሮግራም ነበረ እዛ ትምህርት ቤት መድረሳ እዛ ፕሮግራም እሱም የሚያቀርበው ነበር ወንድማችን ሰይድ አህመድ። እዛ ቀኑ ብዙ ጊዜ እሁድ ቀን ነው ፕሮግራም እሁድ ቀን ነው። የመድረሳ ተማሪዎችም ትምህርት በተዘጋበት ቀን ኡስታዞች ተጋብዘው እንደዚህ የኮሌጅ ተማሪዎች እንደዚሁ ደግሞ የመድረሳውም ተማሪዎች መተው ዲናዊ ትምህርት እውቀት የምንለዋወጥበት መድረክ ነበርና በዛ አጋጣሚ ተገናኘን፣ ወዳውኑ ተዋወቅ። ከዛ በኋላ እዛው መድረሰተ ሰላም መስጂድ እንደዚህ 5 ወቅት ሶላት አብረን እንገናኝ ነበር። ስንገናኝ ትንሽ እሱ ያው መሽጉል ያደርገው ነበር። እዛም የቤተሰብ እንትን ቪዚ ነው። በጣም ደስ የሚለው የሰያው ባህሪ ከትምህርት ቤት ከመድረሳ ወደ ቤት ሄዶ ደግሞ ንግድ ነው ሱቅ ነው እንትን የሚለው ወንድሙ ጋር እሱን ይሰራል። መሽጉል ነው፣ ምንም ወቅት የለውም። በጣም የስራ ሰው ነው። ለሌላ ለሐሜት ወይም ለሌላ ትርፍ ጊዜ የለውም። በዛ ነው እኔም ወደሱ አህላቁም ባህሪውን ወድጄ ጓደኛ ያደረኩት። እንዳለውም አንዳንድ ባለሳሳት እንደተል አህካም ነበረ እሱ እንትን የሚለኝ እሱ ጋር የሄድኩ ብዙ ጊዜ ከእኔ በዛን ሰዓት መድረሳ እያስተማርኩ ነው። በረፍት ሰዓት እሱ ጋር እደዋወላለሁ፣ እሄዳለሁ። ሳልደውል አንዳንድ ጊዜ በሄድ እንኳን ሱቅ ካጣሁት የወንድሙ ሚስት ትኖራለች ወይም ሱቁ ተዘግቶ የጎረቤት ያሉትን ባለ ሱቆች ጠይቄ እዛው ጠብቃለሁ። ያለው ሙሀባ ማለት ነው። እዛ ጠብቄ እሱን ተደዋውዬ እንትን እላለሁ። ስራ ቦታ ከሆነ እንደውም ሌላ ቦታ በዛን ሰዓት በዛን አመት እንደውም ቤት እያሰራ ነበር የወንድሙና እዛ ቦታ ሄጄ ሁሉ ስራ ካለ ስራውን አብረን እንትን ብለን ለቂራአት ሰዓት ካጣን እንኳን ያው ሰላምታ ተለዋውጠን እስከዛ ድረስ ነበር የነበረው ሙሀባችን። እንዳለው ደግሞ ብዙም ሳንጣገብ ብዙ ኢልም እንትን ሳንል እሱ አላህ ያፈቀደው ሆነና ወደዚህ ወደ ሳውዲ መጣ። እዚህ መጥቶም ያው እሱ እኛ ብዙ ጊዜ ምንድነው በዚህ ሴቶች እህቶቻችንም ይሁን ወንድሞቻችን በተለይ ሀገር ቤት ያለን ሰዎች ውጭ ከወጡ ምን ችግር ላይ ምን አህዋል ላይ እንዳሉ እንኳን ሳናቅ ያለባቸውን ኡዝር ሳናቅ ወይም ኡዝር ሳንሰጥ ስበብ ሳንሰጥ
ብዙ ጊዜ እሱ አዞን የምንገባበት ነበር። ከነሱ መሀል አንዱ ነኝና ያው ስንሸኘው ዱዓ ተደራርገን የመሸኛ ፕሮግራም ማሻአላ ወንድሙን አላህ ይጨመርለት ደስ የሚል በጀማዓ ፕሮግራም ተዘጋጅቶ ጥሩ ጊዜ አሳልፈን ነበር። ተለቃቅሰን የተለያየ ነው። እሱ እዚህ መጥቶ ያው ብዙ ጊዜ እንዳልኳችሁ ከወጡ በተለይ አረብ ሀገር ከወጡ የደላቸው ነው የሚመስለን። ላኪን ግን ይሄ በሁላችሁም ያጋጥማል ብዬ አስባለሁ። አሁን በፕሮግራም በምትከታተሉት ወንድሞቻችን ብዙ ጊዜ ይጣላል፣ ቤተሰብም ይሁን ጓደኛ ማለት ነው። እኔ በወቅቱ ያው ማለት አላወቅኩም። ያው ብዙ ጊዜ የውጭ ሲወጡ የመራራቅ ሁኔታ ስላለ በዛ መልኩ ነው እንጂ ሌላ ኡዝር እንትን አላደረኩም። አጋጣሚ በግሩፕ አገኘሁት፣ ተጠያየቅ። ከዛ በኋላ ማውራት ያዝ። በአጋጣሚ ያው ስልኩን ይዤው ስለነበረ እኔም በድንገት ነው የተነሳሁት። በፊትም ንያ ስለነበረ በተለዚህ ሳውዲ መካና መዲናን ይሄን የተባረከ ቦታ መዘየር በጣም ትልቅ ኒዕማ ነው። አልহামዱሊላህ አላህ ወፍቆኝ ያው ከመወደው ወንድሜም ጋር እንድገናኝ ረድቶኛ ማለት ነው። ሲገናኝ ቀጥታ ሪያድ እንደመጣሁ እሱ ጋር ነው ስልኩን ሰራልኝ። አጋጣሚ ከዋትስአፕ እንትን ብዬ ወዳውኑ ስልኩን አነሳ፣ ያለውን ነገር ተጫወት። በቃ ደስ የሚል ጊዜ አሁን እስካለሁበት አሁን ያለሁበትን ስራ እሱን የአኪራ ወንድሜን ስበብ አድርጎ ስራውን አፈላልጎ እዚህ ቦታ ላይ አመጣኝ። እስካሁን ድረስ አንድ ቦታ ነው የምንሰራው፣ አንድ ቦታ ነው ያለነው። አብረን ጀማ እንሰግዳለን፣ አብረን ደርስ እናዳምጣለን እና በጣም ደስ የሚል ነው። እንግዲህ አላህ ለሁላችሁም ለሁዳ ዩቲዩብ ተከታታይ ደንበኞቻችን ለሴት እህቶቻችንም ለወንድሞቻችንም አላህ የአኪራ ወንድም የአኪራ እህት እንዲሰጣችሁ አሁንም በዚህ በረመዳን ቀን ዱዓ አድርጋለሁኝ። እና እንደተባለውም እንግዲህ የአኪራ ወንድም ወይም የአኪራ እህት ጥሩ ጓደኛ መርጠን ብንጎዳኝ በዚህም በዱንያም እናተርፋለን፣ በአኪራም በጀነት ጥላ ስር እንሆናለን ማለት ነው። እና አላህ ይወፍቃችሁ፣ አላህ ይወፍቀን። ብዙ እሱም መሽጉል ነው እንግዲህ ያለውን። ቀጣይ ደግሞ አላህ ከወፈቀን በሌላ ፕሮግራም እስከምንገናኝ ባጭሩ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውድ የሁለት ተከታታዮቻችን አሁን ደግሞ ወደ ሁለተኛው ቪዲዮ ተመልሼ እስከመጣላችሁ ድረስ ይሄንን እስከ መጨረሻው አይታችሁ የጓደኝነት ጥቅሙ ምንድነው እስከምን ድረስ ያደርሳል ሀቂቃዊ ጓደኝነት ብላችሁ እንዲሁም ላይክ ሰብስክራይብ በማድረግ ከታችም ደግሞ ኮሜንታችሁን በማስቀመጥ ያው እናንተ አስተያየት ለኛ ጠቃሚያችን ነው፣ ትምህርት ይሰጠናል። ማስተካከላችሁን ነገሮች አስተካክዬ ደግሞ ጥሩ ነገሮችን እንዳቀርብላችሁ ይሆናል። በዚህ ቪዲዮ የነበረን መልእክት ይሄን ነው። በሁለተኛው ቪዲዮ ለመቀጠል ከትንሽ ደቂቃ እንመለስላችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።